ሰላም ፋሚሊ እንዴት ናችሁ? ዌልካም ቱ ሌቭል 5 ማለት ነው። ሶ በዚህኛው ሌቭላችን ላይ በደንብ ዲቴል ነገሮችን ሞር እያየን አዳዲስ ኮንሰፕቶችንም እየጨመርን ነገሮችን እያያያዝን እንሄዳለን። ሶፋር አክቹሊ የመጣችሁበት መንገድ እንግዲህ ሁላችሁም አሪፍ ነው። አፕሪሼት አደርጋችኋለሁ። ላይክ በጣም ፑሽ አድርጋችሁ የመጣችሁት ማለት ነው። ነገር ግን ያው ይሄኛው ነው እንግዲህ ዋናው ሴሽን ማለት ነው። ሶ ከዚህ በፊት የነበሩት ሴሽኖች እንግዲህ ለዚህ ሴሽን ቢልድ አፕ ማረጊያ የነበሩ ነገሮች ናቸው። ሶ እነሱንም ነገሮች አንዳንድ ቢልድ አፕ የምናደርጋቸው ነገሮች ይኖራሉ በዚህኛውም ሌቭል ላይ ማለት ነው። ስለዚህ አንዳንድ ኮር ኮንሰፕቶችን አይተን ከዛ በኋላ ነገሮችን አንድ ላይ እያደረግን ሞዴላችንን ቢልድ እናደርጋለን ማለት ነው። ሶ the first concept የምናየው በዚህኛው ቪዲዮ ላይም ኦር ደግሞ በመጀመሪያው ፓርት የሊኩዊዲቲ ፓርት ነው ማለት ነው። ስለዚህ ስለ ሊኩዊዲቲ ከዚህ በፊት አውርተናል ራይት። ስለዚህ ሊኩዊዲቲ በጣም ኢምፖርታንት የሆነ ቶፒክ ነው ብለናል ከዚህ በፊት ሜንሽን እንዳደረግንላችሁ ማለት ነው። ነገር ግን አንዳንድ ስቴፕ ደግሞ ወደፊት ወስደ ነው ለምሳሌ ቀጣይ ስቴጅ ላይ እናየዋለን ያልኳችሁ አንዳንድ ነገሮች ነበሩ ማለት ነው። ሶ ከዛ ውስጥ መካከል አንደኛው ዛሬ የምናየው ነው ሎው ሬዚስተንስ ሊኩዊዲቲ ራንስ እና ደግሞ ሃይ ሬዚስተንስ ሊኩዊዲቲ ራንስ የምንላቸው ነገሮች ናቸው። ያው it's just abbreviation በጣም ቀላል የሆነ ኮንሰፕት ነው። እዚሁ አብረን እናየዋለን። just low resistance liquidity run ማለት ነው ይሄኛው። high resistance liquidity run ማለት ነው። ስለዚህ ይሄን ያህል ኮምፕሊኬትድ ሊመስል ይችላል ግን በጣም ቀላል የሆነ ነገር ነው። አሁን እነዚህ ነገሮች አንደርስታንድ ለማድረግ በጣም ቀላል የሆነ ኤግዛምፕል ልስጣችሁ። ስለዚህ low resistance liquidity runs ማለት basically failure swing ብላችሁ አስዩም አድርጉ። ኦኬ ለዚህ የሆነ ሃይ ተሰርቶ ያንን ሃይ ቴክ አውት ለማድረግ ፌል ያደረገ ከፍተኛ ፕራይስ ሲሰራ እቺ ሎ ሬዚስተንስ ሊኩዊዲቲ ትባላለች ማለት ነው። and of course failure swing ብለን ሪፈር ያደረግናት ነገር ናት ማለት ነው አይደል? ሶ ኮንሰፕቱ ምንድነው? ፕራይስ እዚህ ጋር ያልጨረሰው ጣጣ ይኖራል ማለት ነው። ስለዚህ እዚች ጋር ያልተወሰደች ሃይ ትኖራለች፣ እዚች ጋርም ያልተወሰደች ሃይ ትኖራለች። ስለዚህ በዚህ ሬንጅ ውስጥ አኩሙሌት ያደረገ ከፍተኛ የሆነ እንግዲህ ኦርደሮች ይኖራሉ። then ፕራይስ ይሄንን ለመውሰድ ይሄንን ሃዮች ይሄንን ሊኩዊዲቲ ለመውሰድ ሎው ሬዚስተንስ ነው የሚኖርበት ማለት ነው። which is በጣም በፍጥነት ሊወስደው ይችላል ማለት ነው። ኦኬ ሶ ይሄንን ኮንሰፕት እንዳልኳችሁ ቀጥታ አፕላይ የምናደርግበት ናሬቲቭ ኮንቴክስት አለው። ኦኬ ስለዚህ ዝም ብለን እዚህ ጋር ስላየን ብቻ ፌሊየር ስዊንጎች ቀጥታ አክት እናደርጋለን ማለት አይደለም። እንዳልኳችሁ ቢልድ አፕ እናደርግባታለን እቺን ኮንሰፕት ማለት ነው። ሐሳቡ ግን ምንድነው? እንደዚህ አይነት ነገር በሚፈጠርበት ጊዜ ኦኬ እንደዚህ አንድ ሁለት ሃይ ብቻ አይደለም፣ ያው በኤግዛምፕል እናየዋለን። እዚህ 3 4 ሃይ ሊሆን ይችላል። ቤዚካሊ ሚኒንጉ ምንድነው? ከፍተኛው ፕራይስ እየተወሰደ አይደለም፣ ፌል እያደረገ ነው የሚመጣው። እዚህ ዛጋ ያለውን ሊኩዊዲቲ ፑል ፕራይስ ለመውሰድ ያን ያህል ጊዜ አይፈጅበትም ወይም ያን ያህል ሬዚስተንስ አይፈጅበትም የሚል ኮንሰፕት ነው ማለት ነው። የሃይ ሬዚስተንስ ሊኩዊዲቲ ራን የምንለው ደግሞ ቤዚካሊ የዚህ ተቃራኒ ነው ማለት ነው። ማለትም ፕራይስ ሃይ ሰርቶ ይሄንን ሃይ ወስዷል ማለት ነው። ስለዚህ ቤዚካሊ ጣጣውን የጨረሰ ሃይ ነው ማለት ነው። ስለዚህ የሃይ ሬዚስተንስ ሊኩዊዲቲ ራን የምንለው ደግሞ ይሄንን ፖይንት ነው ማለት ነው። ስለዚህ እቺ ፖይንት የምናያት ኦልሬዲ ሃይ ወስዷል ማለት ነው። ስለዚህ ምን ብለን አንደርስታንድ እናደርጋለን ማለት ነው። ሶ ፕራይስ ይሄንን ሃይ ለመውሰድ ሃይ ሬዚስተንስ ያጋጥመዋል እንደማለት ነው። ቤዚካሊ በቀላሉ ሊወስደው የሚችለው ሃይ አይደለም ሪሌቲቭ ቱ ዲስ ሴትአፕ ማለት ነው። ኦኬ ሶ አሁን ይሄ የምነግራችሁ ነገር ባይ ዘ ዌይ ያ 100% አትሰዱ። ያው ወደ ትሬዲንግ ስትገቡ ፕሮባቢሊስቲክ የሆነ ማይንድሴት ነው ሊኖራችሁ የሚገባው። ኦፍ ኮርስ አሁን እነዚህ ነገሮች ኮንቴክስት ሲኖራቸውና በምን አይነት ኮንቴክስት እንደምንረዳቸው እንዳልኳችሁ ቢልድ አፕ እያደረኩላችሁ እሄዳለሁ። ነገር ግን ጀስት እንዳልኳችሁ ስዊፕ ስላያችሁ ብቻ ይሄ በተአምር አይወሰድም ማለት አይደለም። ፕሮባቢሊስቲክሊ ከነዚህ ሃዮች ሞር የበለጠ ከባድ ሊኩዊዲቲ ነው ይሄኛውን ለመውሰድ። ኦኬ ምክንያቱም ኦልሬዲ ጣጣውን የጨረሰ ፕራይስ አክሽን ስለሆነ ማለት ነው። ኦኬ ስለዚህ ይሄ ነው በቃ ልዩነታቸው። ሎው ሬዚስታንስ ሊኩዊዲቲ ማለት ፌል ያደረጉ ሃዮች ወይም ሎዎች። ሶ ይሄ ሎም መሆን ይችላል። ኦኬ ስለዚህ እንደዚህ ብሎ ፌል ያደረገ ከሆነ ያው የዚህ ግልባጭ እነዚህ ስዊንግ ፌሊየሮች ናቸው ማለት ነው። ኦኬ የዚህኛውም ሲሚላርሊ ያው ከታች ሲሆን እንደዚህ ስዊፕ የተደረገ ይሆናል ማለት ነው። ኦኬ ሶ እነዚህ ናቸው
በኤግዛምፕል ደግሞ ሞር ገብቼ አሳያችኋለሁ። ሶ አሁን እዚህ ጋር የምታዩት USD CHF 1 hour ላይ ያለውን ቻርት ነው ማለት ነው። ሶ እዚህ ጋር የምናያቸው የተለያዩ አይዲያዎች አሉ። ጀስት ላይክ ፊት ለፊት ካየኋቸው ነገሮች ጀስት ኮንሰፕቱን አንደርስታንድ እንድታደርጉት መጀመሪያ ጀስት ፖይንት አውት እያደረኩኝ ላሳያችሁ። እንዳልኳችሁ with narrative build ስናደርገው ሞር የበለጠ ፓወርፉል የሆነ ሐሳብ ነው። ሶ አሁን እዚህ ጋር እንደምታዩት እዚህ ጋር ፌል ያደረገ ፕራይስ አለ። ስለዚህ ፕራይስ ለምሳሌ ፕራዮሪታይዝ እያደረገ ያለው ለምሳሌ መውጣት ነው ሊሆን ይችላል። ስለዚህ ናሬቲቫችን ኦፍ ኮርስ ለምሳሌ ያክል ነው እንዳልኳችሁ አንድ ላይ ቢልድ አፕ ስናደርገው ሌሎችንም ኮንሰፕቶች ሞር ክሊር ይሆንላችኋል። ነገር ግን ይሄንን ሃይ ለመውሰድ ይሆናል ማለት ነው ታርጌት እያደረግን ያለ ነው ማለት ነው ራይት። ስለዚህ ፕራይስ በሚሄድበት ጊዜ እዚህ ጋር ያልተጸዱ የተለያዩ ፌል እያደረጉ የመጡ ሎወር ፕራይሶች አሉ ማለት ነው አይደለ? ስለዚህ እነዚህ ሎው ፕራይሶች ናቸው። ስለዚህ ሃየር ሎ እየሰራ ነው ፕራይስ እየሄደልን ያለው። እዚህ ጋር ግን ፌሊየር ስዊንጎች አሉን ማለት ነው። ስለዚህ እነዚህ ፌሊየር ስዊንጎች ፕራይስ ሪቪዚት የማድረግ እድል ይኖረዋል ማለት ነው ዩዥዋሊ። ኦኬ እናም ደግሞ ሪቪዚት ሲያደርጋቸውም ደግሞ ሞር ፓወርፉል በሆነ መልኩ ነው። ኦኬ ምክንያቱም ያልተወሰደ ሊኩዊዲቲ ስላለ በቀላሉ ይሄንን ሊኩዊዲቲ ራን ማድረግ ይችላል። that's why we call it a low resistance liquidity ማለት ነው። ስለዚህ in the form of trend line ሊሆን ይችላል። trend line liquidity ከዚህ በፊት ዲስከስ አድርገነው ላይሆንም ይችላል። ግን ቤዚካሊ እንደ ትሬንድ ላይን አይነት ፎርም እየሰራልን የሚመጣ ነገር it's called a low resistance liquidity እና ደግሞ ፕራይስ ያንን ነገር በቀላሉ ስዊፕ ሊያደርገው ይችላል ማለት ነው። ሶ በሃይ በኩልም ደግሞ በምናይበት ጊዜ እችኛዋ something similar ናት። እችጋ 20 አለች of course yes more 30 minutes ላይ ብገባ more clear ትሆናለች እችኛዋ። እዚህ ጋር እንደምታዩት ፌል ያደረገ ሃይ ነው as you can see yes እቺ ትወስዳለች። በርግጥ ግን እችኛዋ ፌል አድርጋለች ማለት ነው ራይት። ስለዚህ ፕራይስ ይሄንን ኢዝሊ ራን አድርጎት ያው ሪቨርስ አድርጓል ማለት ነው ቤዚካሊ። ሶ እንዳልኳችሁ we will see እነዚህን ኮንሰፕቶች የምንጠቀማቸው ምክንያት አለን። ስለዚህ ከዴሊ ናሬቲቫችን ጋር ነገሮችን እያየን እንደ ዴሊ ባያዝ እንጠቀመው እንችላለን። ለምሳሌ let's say for an example እናያለን ወደፊት ወደ ላይ ታርጌት የምናደርጋቸው የተለያዩ ኤሪያዎች ካሉ for example እዚህ ላይ ላሳያችሁ አንድ ምሳሌ እዚህ ጋር ማየት እንችላለን። for example this one let's say our bias is እዚህ ጋር ሪቨርስ አድርጎ ይሄዳል የሚል እና ወደዚህ ታርጌት ይመጣል የሚል already higher time frame build up ያደረግነው አይዲያ አለ እንበል ማለት ነው። ኦኬ ሶ ከዛ ጋር ነው የምናዛምደው። ሶ እዚህ ጋር እንደምታዩት we have a lot of highs ፌል ያደረጉ ቴክ አውት ያልተደረጉ በጣም ብዙ ሃዮች አሉ ማለት ነው። ኦኬ ስለዚህ እነዚህ በጣም ቀላል ታርጌቶች ናቸው ለፕራይስ። እንደዚህ ፌል ያደረገ ኤሪያ ከሆነ እኛ ኦልሬዲ ታርጌት የምናደርገው ኤሪያ ይሄንን ከሆነ ኦኬ እዚህ ጋር somehow reversal expect ካደረግን the first target ወይም the first area of draw on liquidity የሚሆነው ይሄ ኤሪያ ነው የሚሆነው ማለት ነው። ብዙ ፌሊየር ስዊንጎች ያሉበት ፕራይስን አትራክት ያደርጋሉ። ምክንያቱም በቀላሉ ይሄንን ሊኩዊዲቲ ራን ማድረግ ስለሚችል ፕራይስ ማለት ነውና ከዛ አንፃር ያው ከተለያዩ ነገሮች ጋር ቢልድ አድርገን እናየዋለን። ስለዚህ ዌራስ ግን ሊኩዊዲቲ የወሰደ ሌቭል ላይ ደግሞ ከሆነ which is high resistance liquidity ደግሞ ከሆነ በተቻለ መጠን ያው ስቶፕ ሎሳችንን ከዛ ጋር አድጀስት ማድረግ ወይም ደግሞ በዛኛው ሳይድ ሆነን ነው እንግዲህ usually ትሬድ የምንገባው። ምክንያቱም most of the time እነዛ high resistance liquidity የሆኑ ፕራይሶች ሪቪዚት የመደረግ እድላቸው usually ዝቅ ይላል። ስፔሻሊ እንዳልኳችሁ ከናሬቲቭ ጋር ሲሆን ይሄ ዝም ብሎ ሳይሆን ከናሬቲቭ ጋር ሲሆን ማለት ነው። for example we have an example here እዚህ ጋር powerfully price drop አድርጎ እዚህ ጋር ያለውን ጣጣ ጨርሶ ነው የወጣው ማለት ነው። ስለዚህ የምትገቡ ከሆነ ኦኬ ለምሳሌ ስቶፕ ሎስ anywhere below this ቢሆን ፕራይስ ኦልሬዲ ወደዚህ ሪቪዚት ያደረገው እንግዲህ ኦልሞስት ትሬንዱን ኦር ደግሞ ሌላ ነገር ኢንጌጅ አድርጎ ሲጨርስ ነው ማለት ነው አይደለ? ስለዚህ ይሄንን ሎው ለመውሰድ በጣም ይከብዳል። it's going to be a high resistance liquidity ማለት ነው። ሶ ይሄ just as an example as an introduction ለማሳየት ያክል ነው። እንዳልኳችሁ ናሬቲቭ ቢልድ እያደረግን ስንመጣ ሞር የበለጠ እየተጠቀምንበት እንመጣለን። ስለዚህ similarly we have here also a high resistance liquidity price መጣ እችን ሌቭል ስዊፕ አድርጓት ስትራክቸር shift አደረገልን ማለት ነው። we have a breaker here
ላይክ ሪቫይዝ ለማድረግ ያክል ሶፋር ያወራናቸው ነገሮች ኦቨርላፕ ያደረገ ፐርፌክት ኢንትሪ ነበር የሚሆነን ማለት ነው። ናው for this entry ታርጌት ልናደርግለት የምንችላቸው ነገሮች ኤሪያዎች ምን ሊኖሩ ይችላሉ ብለን ስንል ኦፍ ኮርስ እዚህ ጋር በጣም ብዙ ሊኩዊዲቲ ቮይዶች ምናምን ይኖሩናል። እቺኛዋ እንዳጋጣሚ ሆነው እቺም ሃይ ሬዚስተንስ ሊኩዊዲቲ ናት። ነገር ግን ዩዥዋሊ አንዳንዴ ፌለር ስዊንጎች ሃፕን ያደርጋሉ throughout this ላይን ማለት ነውና ያንን በቀላሉ ታርጌት ማድረግ እንችላለን ማለት ነው። ኦኬ ሶ ይሄ ነው ስቶፕ ሎሳችን። እዚህ ጋር ለምሳሌ ኢንተር ብናደርገው ስቶፕ ሎሳችን ኦሬዲ ሊኩዊዲቲ የተወሰደበት ኤሪያ ወይም ስትራክቸር ላይ ብናደርገው ሞር ፕራይስ ይሄንን ሪቪዚት የማድረግ እድሉ ዝቅ ስለሚል ሪሌቲቭሊ እና ኦሬዲ ጥሩ ታርጌቶች ካሉን ያንን ሞኔታይዝ ማድረግ እንችላለን ማለት ነው። ኦኬ ሶ ከሁለት ፐርስፔክቲቮች ልንጠቀማቸው እንችላለን እነዚህን ሐሳቦች። አንደኛ ሎው ሬዚስተንስ ሊኩዊዲቲ ሌቭል ላይ ያለበት ቦታ ላይ አሁን ለምሳሌ ፎር ኤግዛምፕል ስቶፕ ሎስ እዚህ ጋር ማድረግ ይቻላል። ነገር ግን አሁን ባለው ስትራክቸር እቺ ትንሽ እንትን ትላለች ላይክ ትንሽ ታሰጋለች ነገር ማለት ነው። ከዚህኛው ሞር ይሄኛው ሞር ጠንካራ የሆነ ነገር ነው ሪሌቲቭሊ ሜቢ አሁን ይሄ 30 ሚኒት ላይ ነው 5 ሚኒት ኢንትሪዎች ምናምን ከሆኑ እዚህ ጋር somehow ስዊፕ አድርጎ ከነበረ ማለት in the 5 minute or 3 minute ላይ or execute በምታደርጉበት ታይም ፍሬም ላይ ሊኩዊዲቲ የወሰደ ስትራክቸር ካለ above it ማድረግ ይቻላል ችግር የለውም። ነገር ግን ከሌለ ግን እና ፌሊየር ስዊንግ እየሰራ ከነበረ there is a risk price ያንን ራን አድርጎ የመመለስ እድል ስለሚኖረው ማለት ነው። ስለዚህ usually እንግዲህ ከዚህኛው ስትራክቸር በላይ ልናደርገው እንችላለን። ስለዚህ አንደኛ ከስቶፕ ሎስ ፕሌስመንት ጋር ይረዳናል አንደኛ ይሄንን ኮንሰፕት አንደርስታንድ ማድረጋችን ማለት ነው። ሌላኛው ሎው ሬዚስተንስ ሊኩዊዲቲ አይተን እና እነሱ እንደ ድሮ ኦፍ ሊኩዊዲቲ ወይም እንደ ታርጌት ልንጠቀማቸው የምንችላቸው ኤሪያዎች ደግሞ ይሆናሉ ማለት ነው። እንዳልኳችሁ this is an introduction so ወደፊት ሞር የተለያዩ ኮንሰፕቶችን እየተረዳን ከናሬቲቭ ጋር ያየነው ስንመጣ ሞር የበለጠ ፓወርፉል እየሆነ ይመጣል ማለት ነው። እናንተ ጀስት ገብታችሁ ኤግዛምፕሎችን ይዩበት። ሶ ኤግዛምፕል ፎር ኤግዛምፕል እነዚህ ትሬንድ ላይን ሊኩዊዲቲ ያልኳችሁ እንደዚህ አይነት ሃዮች ናቸው። ኢቨንቹአሊ ቴክ አውት ለመደረግ ቀላል የሆኑ ሃዮች ይሆናሉ ማለት ነው። ኦኬ ሶ as an introduction ይሄ በቂ ነው። one thing መረዳት ያለባችሁ ጋይስ እኔ እንዳልኳችሁ ከዚህ በፊት ሜንሽን እንደማደርግላችሁ ማሳያችሁ ኢትስ ዳይሬክሽን ከዛ ጋር ተያይዞ ኢምፖርታንት የሆኑ ኮንሰፕቶችን አሳያችኋለሁ። ከዛ በኋላ እናንተ ደግሞ ኦፍ ኮርስ እዛ ነገር ላይ ቢልድ አፕ የማድረግ ደግሞ ኃላፊነት ይኖርባችኋል። ስለዚህ ሞር ቢልድ አፕ ባደረጋችሁበት ቁጥር የበለጠ አንደርስታንድ ያደርጋችሁ ትመጣላችሁ። ስለዚህ እዚህ ላይ አታቁሙ። በዚህ ኤሪያ ላይ ሞር ዲፐር ደግሞ ገብታችሁ ቪዲዮዎች ላይ መጽሐፎች ላይ ገብታችሁ ሞር እዩበት and keep practicing ማለት ነው። ለዚህ በዚህ እንጨርሳለን። ቀጣይ ሴሽን እንገናኝ።